ከቅዱስ ፓትርያርኩ ጀምሮ እንግዲህ ቅዱስ ፓትርያርኩ ትልቁ በቤተ ክርስቲያን የተሰጣቸው ትልቁ ስልጣን ቁጥር 1 ዋነኛው ሃይማኖትን መጠበቅ ነው። ቅድም እንዳለው እውነት ሃይማኖትን እየጠበቁ ነው ወይስ በሃይማኖቱ ሽፋን እየኖሩ ነው? ወይስ በሃይማኖቱ ሽፋን ፖለቲካ እየሰሩ ነው? የስንት ንጹሃን ደም እየፈሰሰ ነው? ስንቶቹ በረሃብ አለንጋ እየተገረፉ ነው? ፓትርያርኩ ከታች እስከ ላይ ተናበብ እንሰራለን። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይሌን። ዛሬም እንደተለመደው አዳዲስ ቪዲዮዎችንና አዳዲስ መረጃዎችን ወደ እናንተ ይዤ መጥቻለሁኝ። ጫፍ ላይ ያሳየኋችሁ ቪዲዮዎች እንዳለ ሀሳባችንን እየሰጠን የምናያቸው ቪዲዮዎች ናቸው። አባ ሕፃን ካሁን በፊት የተቃወሙት ቅዱስ ሲኖዶስና ቅዱሱ ፓትርያርክ ነበረ በቤተ ክርስቲያን ላይ እየሰሩ ያለው ስራ ጥሩ አይደለም እያሉ ነበር። ዛሬስ ምን ላይ ነበር የነበሩት? ትናንትናስ ምን ላይ ነበር ያሉ? ትናንትና እመቤታችን ቅድስት ድንግል ማርያምን በአደባባይ ላይ ከፍ አድርጋችሁ ይዛችሁ እንዳትወጡ ያሉት አባ ሕፃን ካሁን በፊት ግን ቅድስት ቤተ ክርስቲያን ላይ ብፁዕ ወቅዱስ ፓትርያርኩና ቅዱስ ሲኖዶስ በስርዓት እየሰሩ አይደለም ብለው እየተቃወሙ የነበረ ከህዝብ ጎን የቆሙ የነበሩ አባት ናቸው። እንዲሁም መምህር ተስፌ ድንቅ የሆነ መልእክት አስተላልፏል። በየቤተ ክርስቲያኑ በየገዳማቱ በምንሄድ ጊዜ ወንጌል ለመማር ህዝብ በመመኑ ሲሰበሰብ ነገር ግን ወንጌል ሳይሆን የብር ልመና ነው እየበዛ ያለው። ስለዚህ በየደቂቃው ለምንድነው ብር የሚለመነው እያሉ መምህር ተስፋ የሚያስተላልፉት መልእክት አለ እና ሰሞኑን እንግዲህ በመስቀል ደመራ በዓል ላይ ብዙ ግርግሮች ተነስተው ነበር። እነዛን ግርግሮች ደግሞ ወጣቱ አንሰማም፣ እኛም የወጣንበት ዋና ዓላማ የመስቀል ደመራን ለማክበር እስከሆነ ድረስ የፈለገንን ይዘን የመውጣት መብት አለን፣ የኢትዮጵያ ባንዲራንም የመልበስ መብት አለን በማለት እንደዚህ በአማረ መልኩ የወጡበት አጋጣሚ አለ ማለት ነው። ሌላው ቤተክርስቲያን ውስጥ በጣም አጸያፊ የሆነ ቪዲዮ ስላየሁኝ ነው። በጣም እንደዚህ ቅድስት ቤተክርስቲያንን ፎቶ እያስገባችሁ የቅድስት ቤተክርስቲያንን ህንጻ እያስገባችሁ ቅድስት ቤተክርስቲያን ውስጥ የሚሰሩ ሊቃውንቶች የሚሰሩ አገልጋዮች ባለጌዎች ናቸው እያላችሁ የምትሳደቡ የኦርቶዶክስ ሃይማኖት ተከታይ የሆኑ ወጣቶች ያሳዩኋችሁ ልጅ አለና እሱንም በደንብ የምንገመገው ነው የሚሆነው። ሌላው አንገታቸው ላይ ማህተም አድርገው ቲክቶክ ሰገነት ላይ ከፍ ብለው እየታዩ ያሉ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ ትልልቅ ሚዲያ ያላቸው ብዙ ሺህ ሰብስክራይብ እና ብዙ ሺህ የቲክቶክ ፎሎወርስ ያላቸው አንድ ፎቶ አንድ ቪዲዮ በለቀቁ ቁጥር በሚሊዮን ወይም በመቶ ሺህ ውስጥ የሚታይላቸው ኦርቶዶክስ የሆኑ አንገታቸው ላይ ማህተም ያሰሩ ሰዎች ቅድስት ቤተክርስቲያንን እንስራት፣ ቅድስት ቤተክርስቲያንን እናንጽ ብለው የቤተክርስቲያን አባቶች በጠየቋቸው ጊዜ የሚጠይቁት 2 ሚሊዮን 3 ሚሊዮን 1 ሚሊዮን 500 ሺህ ብር ምንድን ነው? ይሄንንም በደንብ የምናይ ነው የሚሆነው። አባታችን ሚዲያ ላይ ወጥተው የተናገሩት ነገር ነው። ቤተክርስቲያንን እንስራ ባለን ጊዜ በሚሊዮን እየተጠየቀን ነው። ስለዚህ ይሄ ነገር መፍትሄ አይሰጠውም እያሉ ነው። ስለዚህ እነሱንም የምናጋለጥ ነው የሚሆነው። ከእናንተ የሚጠበቀው ግን ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳይረሳ። መጀመሪያ ማድረግ ያለባችሁ እናንተ የቱ እንደው ታውቃላችሁ፣ ይሄንን ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እኛ ነኝ በሰጣችሁ 5 ሰከንድ ውስጥ ሼር ሰብስክራይብ አድርጋችኋል ብዬ ተስፋ አድርጋለሁ። አሁን የምንሄደው ወደ መጀመሪያው ቪዲዮ ነው። በትላንትና ዕለት ማለትም በ17 ማለት ነው እንግዲህ መስቀል ደመራ በ17 የዋናው ዕለትም ይከበራል። በየሰፈሩ በየቤተ ክርስቲያኑ ምናምን ይከበራልና ትላንትናም እንግዲህ ወጣቶች ሆምሎ የእመቤታችን የቅድስት ድንግል ማርያምን ቅዱሳን ስዕል ከፍ አድርገው የሀገራቸውን ባንዲራ እንዲሁም ቅድስት ቤተ ክርስቲያንን የሚወክላትን ሰንደቅ ዓላማ ይዘው የወጡበት አጋጣሚ አለ። ያንን ቪዲዮ አይተን ሀሳባችንን በደንብ የምንሰጥ ነው የሚሆነው። ወደ ቪዲዮ ልውሰዳችሁ።
መናፍቃን በአደባባይ ስዕሏን ሲቀዱ ምራቃቸውን ሲተፉባት በዚህ በስውሯ ማርያም ገዳም ያሉ አባቶች እርሷን ለማክበር የምትመለከቱት ሁሉ ከ1 ሚሊዮን በላይ በፈጀ በወርቅ ተለብጦ አምሮ ተስሎ ወደዚህ ገዳም መጥቷል። አመስግኑ። ነገራችን ላይ ይሄ ቪዲዮ ወጣቶች እንደዚህ የሚጨፍሩት የጻድቃን የሰማዕታትን የቅዱሳንን ስዕል ከፍ አድርገው ወደ ላይ በአደባባይ ላይ ይዘው የሚወጡበት ምክንያት ለሃይማኖታቸው ካላቸው መልካም አስተሳሰብና ካላቸው ቀናነት ነው። አብዛኞቻችን ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ያለን ይሁን ውጭም ያለን ይሁን ሌላ ተንኮል አስበው ይመስለናል። እነሱ ለቤተ ክርስቲያናቸው ካላቸው ክብር ለእመቤታችን ለቅድስት ድንግል ማርያምና ለጻድቃን ለሰማዕታቶች እንዲሁም በአጠቃላይ ለቅዱሳኖች ካላቸው ክብር የተነሳ ነው ቅዱሳን ስዕሎችን ይዘን መውጣት አለብን ብለው በእንደዚህ አይነት መልኩ እየጨፈሩ ያሉት ማለት ነው። ይችናት ሀገራችን ይችናት እምነታችን እያሉ ነው እየጨፈሩ ያሉት። እንዳየነውም በስውሯ ማርያም እንግዲህ እንደዚህ መነጋገሪያ እስከምትሆን ድረስ አሁን ይህን ሁላ ነገር የመጣው ማለት በአንድ ሕፃን ልጅ ምክንያት ነው። የእመቤታችን የቅድስት ድንግል ማርያምን በአደባባይ ላይ ሺዎች በተሰበሰቡበት ላይቭ ላይ በቲክቶክ ላይ ተቀዳ ለዚች አይመለክም እያለች በማጥላላቷ የተነሳ ማለት ነው። ስለዚህ በየሀገሩ እንደዚህ አይነት ነገር እየተከበረ ነው የእመቤታችን የቅድስት ድንግል ማርያም ክብር። እንደውም እሷ ለኛ እንደውም ትምህርት ሆነች። በቃ እመቤታችን ቅድስት ድንግል ማርያምን እስካሁን ካለን ፍቅር በላይ ከፍ አድርገን አድርገን እንድናሳይ አድርጋናለች ማለት በየአውደ ምሕረቱ በየመድረኩ ስለ እመቤታችን ስለ ቅድስት ድንግል ማርያም እና ስለ ቀደደቻት ልጅ እየተሰበከ ነው። እሷ ምናልባት ለሷ ፕሮሞት እየተሰራላት ሊሆን ይችላል። ልጅቷ ግን ፕሮሞት እየተሰራ ያለው ልጅቷ እንድትጠላ ነው። ልጅቷ ይቅርታ ማለት ካለባት ይቅርታ ማለት ስለሚኖርባት ነው። በአሁን ሰዓት እንደተያዘች አብዛኞቻችን መረጃ አለን። ስለዚህ አሁን ስለሷ አይደለም የምናወራው። ተያዘችም አልተያዘችም ለኛ ለኦርቶዶክሳውያን አድርገዋለች። አንዴ የሷ መታሰር ለኛ ምንም ትርጉም የለውም። ግን እኛ ኦርቶዶክሳውያን ወጣቶች ሆነን ወይንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሰዎች ጻድቃን ሰማዕታቶችን ከፍ አድርገን እናሳይ የምንልበት ምክንያት ለነሱ ካለን ክብር እነሱ ክርስቶስን ለመምሰል ከክርስቶስ ጋር ስለተገናኙ እኛ ደግሞ በእነሱ በኩል ክርስቶስን እናገኛለን ብለን ስለምናስብ ነው እንጂ ሌላ ተንኮል ምናምን አይደለም። ቤተክርስቲያን ውስጥ ያለን ሰዎች ነን። በነገራችን ላይ በጣም ይሄን ነገር እያጠፋን ያለ ነው እና አባ ሕፃን የተናገሩትን ሰምተናል። 24 ሰዓት ሳይሞላ እንደገና ስለ እመቤታችን ስለ ቅድስት ድንግል ማርያም ያላቸውን ክብር ላሽ አድርገው ቅድስት ድንግል ማርያምን በአደባባይ ላይ ይዘን አንወጣም ያሉበት አጋጣሚ ነበረ። ቀጣይ ቪዲዮን ማሳያችኋለሁ። ሌላ ቪዲዮ እሳቸው እንግዲህ ካሁን በፊት የነቀፏቸው ብፁዓን አባቶች አሁን እንዴት እየተቆረቆሩ እንደሆነ ለቤተ ክርስቲያን ቅዱስ ሲኖዶሱ ቤተክርስቲያን ላይ ሰራም ያሉት ቅዱስ ሲኖዶስ አሁን እንዴት እየሰራ እንደሆነ ካሁን በኋላ ምን አይነት መግለጫ እንዳወጣ እንደሰሩ ማለት ነው። ስለዚህ ዋናው ፍሬ ሀሳባችን ምንድነው? ወጣቶቹ በአደባባይ ላይ የሚወጡበት ምክንያት ለእምነታቸው ካላቸው አስተሳሰብ ነው። ለእምነታቸው ካላቸው ቀናነት ነው። እነሱ ሄደው ሌላ ቤተ እምነት አላንኳኩም እኮ ሌላ ቤተ እምነት አልተሳደቡ ይችናት እምነታችን እያሉ ነው የዘመሩት። ስለዚህ እነዚህን ወጣቶች እንዲበተኑ መገፋፋት እንዲበተኑ ማድረግ እምነታቸውን በስርዓት እንዳይማሩ ማድረግ በጣም አግባብ አይደለም ብዬ ስለማስብ ነው። ቀጣዩን ቪዲዮ አለ። የቀጣዩን ቪዲዮ ደግሞ እናይና ሐሳባችንን እንሰጣለን። ፓትርያርኩ ከታች እስከ ላይ ተናበን እንሰራለን። የቅድስት ቤተክርስቲያናችንን ክብር ለመጠበቅ ለማስጠበቅ ከምን ጊዜውም በላይ ማንም ማን ላያስቆመን ወደፊት እንድንል እንገደዳለን። ከሃይማኖት ሌላ ምንም የለንም። ምንም ይምጣም በሃይማኖታችን ማንም ማን ሊነካን ሊደፋፈር ሊለማመድብን ሊተቸን አይገባውም። እኛም አንተቸውም፣ እሱም አይተቸንም። እንተችም አካል ብዙና ብዙ ማለት ይቻላል። ግን ምን አለ ይች ቤተ ክርስቲያን? ስንት ንጹሐን ደም እየፈሰሰ ነው። ስንቶቹ በረሃብ አለንጋ እየተገረፉ ነው። ስንቶቹ መጠለያ አጥተው የአውሬ ቀለብ እየሆኑ ነው። ወላጆች እንዴት ነው እያለቀሱ ያሉት? በዓሉ እንዲደበዝዝ፣ መልኩ እንዲቀየር፣ ሐሳቡ እንዲለወጥ፣ ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ሕፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ከአስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ አለመረዳት እንደው ይታያችሁ። የኢትዮጵያ ቤተ ክርስቲያን እኮ ከሃይማኖት ባሻገር እዩት። ሃይማኖቱ እንዳለ ሆኖ ስርዓቱ እንዳለ ሆኖ ትውፊቱ እንዳለ ሆኖ እንዴ
ዓለምን የምትስበው የምትጠራው ለብዙዎቹ የዓመት ምግብ፣ የዓመት ልብስ፣ የዓመት ቀለብ እንዲይዙ የምታደርግ ይህች ቤተክርስቲያን አይደለችም እንዴ? ለበዓለ መስቀሉ፣ ለበዓለ ጥምቀቱ ስንት ጎብኚዎች ናቸው ከሀገር ውጭ ወደዚህ የሚመጡት? እስቲ እንወዳደር ካልን ይሄስ ውለታ አይደለም እንዴ? እና ውለታ ቢስነት ጥሩ አይደለም። ነገረ ጫሪነት ጥሩ አይደለም። እባካችሁ ነገር አትጫሩብን። ቤተሰቦች ቪዲዮ ይሄን ይመስላል። ብፁዕ አባታችን አቡነ አብርሃም እንግዲህ በጣም በምሬትና ስሜታዊ በሆነ መንገድ እየተናገሩ ነው የሚገኘው። በተለይ ከመስቀል ደመራ ቀን ጀምሮ እንግዲህ ብፁዕ አባታችን ሺዎች በተገኙበት ህዝብ መሀል ፊት ለፊት እንደዚህ አይነት ነገር እኔ ከሃይማኖቴ እኩል ሃይማኖቴ ቤተክርስቲያን የሆነችውን ነገር እሆናለሁ እያሉ እየተናገሩ ነው የሚገኙት ማለት ነው። ያ ማለት ቤተክርስቲያን የምትቃጠል ከሆነ እኔም አብሬ እቃጠላለሁ፣ በቃ የመጣውን መከራ ሁላ በቤተክርስቲያን ላይ እጋፈጣለሁ እያሉ ነው። ብፁዕ አባታችን አቡነ አብርሃም እድሜና ጤና ይስጥልን ማለት ብዙ አባቶች አሉ፣ ብዙ ብፁዓን አባቶች አሉ። እስካሁን ድምጽ ያሰማ ብፁዓን አባት የለም። እነሱም እንግዲህ ትናንት እንደተናገሩት ከአሁን በኋላ እየተናበብን እንሰራለን በቤተ ክርስቲያን ላይ እያሉ ነው። ከታች ጀምሮ ላይ ድረስ እየተናበብን እንሰራለን እያሉ ነው። ይሄ ነገር የሚያደርጉት ከሆነ እንግዲህ ከአሁን በኋላ ስለ ቤተ ክርስቲያን ምንም አይነት ቪዲዮ አንሰራም ያሉ እንቁ የተዋህዶ ወጣቶችን እኔም ቃል ገብቻለሁ። በፍቅር እንመልሳቸዋለን ብያለሁኝ። እንመልሳቸዋለን። በቃ በቤተ ክርስቲያን ላይ መስራት ከተጀመረ እንመልሳቸዋለን ወደ ቤተ ክርስቲያን። የማይመለሱበት ምንም አጋጣሚ የለም። ብፁዕ አባታችን እንደዚህ ሊሉ ያስፈልጋቸው ነገር ምንድነው? ሁሉም እየተነሳ ቅድስት ቤተ ክርስቲያን ላይ ሆነ እልሁን የሚወጣው አፉን የሚከፍተው በቃ የሆነ ነገር ሲሆን ቅድስት ቤተ ክርስቲያን ውስጥ ይገባና ይሄ እቺ ነች እንደዚህ ያረጋችን እመቤቴ ነች እንደዚህ ያረጋችን ብሎ ቅዱሳን ስዕል መቅደድ ምንም የሚያገናኘው ነገር የለም። ከናንተ ህይወት ከናንተ ብስጭት ጋር የእመቤታችን የቅድስት ድንግል ማርያም ቅዱሳን ስዕል ምንም የሚያገናኘው ነገር የለም። መጸለይ ጊዜ ይፈጃል። በቃ ተዋህዶ ከሆንክ ትፈተናለህ ነው፣ ኦርቶዶክስ ከሆንክ። ስለዚህ ዋናው ነገር ይሄ ሳይሆን ብፁዕ አባታችን እንደተናገሩት እኛም አንድ መስመር ይዘን ቅድስት ቤተክርስቲያን ላይ ጠንክረን የምንሰራ ከሆነ እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን 70-80 ሚሊዮን እኮ ነች እችን እምነት የምንከተለው የክርስቶስን ቤት ውስጥ ሄደን የምንሰግደው የምንጸልየው ትክክለኛውን ሃይማኖት የምንከተለው ብዙ ነን፣ በሚሊዮን ነን። ስለዚህ ብፁዓን አባታችን እንደተናገሩት ብናደርግ የተሻለ ነው። እሳቸው ብቻቸውን የቤተክርስቲያን አባት አይደሉም። የቤተክርስቲያን አባቶች ብዙ አባቶች አሉ። እኛ ጮኸናል፣ ድምጻችሁን አሰሙ። ቅድስት ቤተክርስቲያንን የሚያገለግሉ ወጣቶች እየታሰሩ ነው። ስለ ቅድስት ቤተክርስቲያናቸው ሲቆረቆሩ እየታሰሩ ነው እያልን ጮኸናል። እንደነ ባሩክ አይነት የተዋህዶ ልጅ የሆኑ ወጣቶች ስለ ቅዱሳን ስዕል ሲቆረቆሩ እየታሰሩ እስከዛሬ እንደውም ብፁዓን አባታችን አለመናገራቸው ራሱ በጣም ነው የሚቆጨው። የቤተ ክርስቲያን ልጅ ቤተ ክርስቲያን የተበደለችብኝ ብሎ በሚጮህ ጊዜ ቤተ ክርስቲያን እየተደፈረች ነው። ለሀገር ባለውለታ የሆነች ህዝበ ምእመንን የምትመግብ 67 ሚሊዮን ህዝብ እየመጣ የሚያመልክባት ብዙ ሺህ ሰዎችን የምታስተዳድር ቤተ ክርስቲያን እየተደፈረች ነው። ባሩኬ እኮ የቤተ ክርስቲያን እኮ ተቀጣሪ እኮ አይደለም፣ ደሞዝ አትከፍለውም። ቤተ ክርስቲያን ግን ቤተ እምነቴ ስለሆነች እየተቆረቆረ ያለ ልጅ እየታሰረባት ነው። ስለዚህ እንደዚህ አይነት ነገሮችን መታደግ አለብን። ብፁዕ አባታችን አቡነ አብርሃም ብቻ መጮህ የለባቸውም። ምን ቦጣቸው እነሱ ብቻ የሚጮሁት ለሰባ ሚሊዮን ህዝብ ምን ቦጣቸው? ሌሎች ብፁዓን አባቶች አሉ። ቅዱስ ሲኖዶስ አለ፣ ፓትርያርኩ አለ። የቅዱስ ሲኖዶስ ትእዛዝ የማይከበርበት ምንም አይነት አጋጣሚ ነው። አይደለም ህዝበ ምእመኑ መንግስት አቅም ያለው መንግስት ራሱ የቅዱስ ሲኖዶስን ትእዛዝ ያከብራል። የማያከብርበት አጋጣሚ የለም። ስለዚህ ቤተክርስቲያናችን ላይ መስራት አለብን። ቤተክርስቲያናችን የምናሰድብ ከሆነ እኛ ኦርቶዶክሳውያን አይደለንም። እኛ ሌሎችም እምነት አልነካንም አይደል? አይንኩብን። ብፁዕ አባታችን እንደተናገሩት ነው። ቤተ እምነት አማኞች እንዲሁም ፓስተሮች ብለው ተናግረዋል። ህዝባችሁን አስተምሩ፣ ህዝባችሁ እንደዚህ አይነት ነገር ለታሪክ የሚቀመጥ ነገር አያድርግ፣ ለታሪክ የሚቀመጥ ነገር ቢሰሩም ቢያደርጉም መልካም ነገር ይስሩ እያሉ ነው ያስተማሩት። ክፋት ለታሪክ አይሆንም። ቀጣይ የሚመጣው ትውልድ እነሱ እንደዚህ ነበሩ ብሎ መጥፎ የቁስል አሻራ እንዲያልፍ ነው የሚያደርገው። እቺ ልጅ አሁን እንትን ያደረገችው ነገር እኛ ሁላችንም በቪዲዮ አስቀምጠናል፣ ለታሪክ ይቀመጥ ብለን። ቀጣይ የሚመጣው ትውልድ ይሄንን ቪዲዮ የሚያይ ከሆነ ኦኬ ፕሮቴስታንቶች እኮ እኛ የምንወዳትና የምናከብራትን እመቤታችን ቅድስት ድንግል ማርያምን የክርስቶስ እናት የሆነችውን እመቤቴ ቅድስት ድንግል ማርያም ይቀዱ ነበረ፣ ስለዚህ እነሱ ለምን ብለው ጥያቄ ማቅረባቸው አይቀርም። እኛ ኦርቶዶክሳውያኖች ከሀገር ይውጡ፣ እኛ ኦርቶዶክሳውያኖች ማንም እየመጣ አይኑር አንልም።
ያን ተቃውሞ ምናበዛ ቢሆን ኖሮ ሙስሊሞችን ነበር ኢትዮጵያ ውስጥ ማናስኖራቸው፣ ፕሮቴስታንቶችን ነበር ኢትዮጵያ ውስጥ ማናስኖራቸው። ፕሮቴስታንቶች በምን እንደበዙ ይታወቃል። እኛ እየነቀፍን አይደል በምን እንደበዙ። እኔ ገጠር ነበር ምኖረው። ከዛ ገጠር ውስጥ ራሱ እየመጡ ምን እንደሚሉ እናውቃለን። እኛ የዛን ጊዜ ይሄ ቤተ እምነት የሚባለው ነገር ብዙ አይገባንም። ማለት ኦርቶዶክስ ነን። ስንዴ ይሰጡናል፣ እንደዚህ ካረጋችሁ ይናል ብር ይሰጣችኋል ምናምን እያሉ ይደልሉን ነበር ሁላ። ስለዚህ ያን ነገር ለማንሳት ፈልጌ ሳይሆን ፕሮቴስታንት እምነትም እንዴት እንደመጣ ይታወቃል፣ ሙስሊሞችም እንዴት እንደመጡ ይታወቃሉ፣ እኛ ኦርቶዶክሳውያንም ከየት እንደመጣን ይታወቃል። ስለዚህ ማስተላለፍ የፈለጉት መንግስት ቤተ እምነቶች የምታስተምሯቸውን ሰዎች መልካም ነገር አስተምሯቸው፣ ወንጌልን አስተምሯቸው። ሌላ ክፋት ነገር እየሰሩ ለታሪክ እንዲቀመጥ አታድርጉ። ቀጣይ የሚመጣው ትውልድስ? ይሄ ትውልድ እኮ ያልፋል። የማያልፍበት ምንም አጋጣሚ የለም። ያልፋል። ሞት የሚባል ነገር አለ፣ የማይቀርልህ ወደ ክርስቶስ ጋር የምትሄድበት፣ ወደ አንድ አምላክ ጋር የምትሄድበት ሞት አለ። ያ ሞት እያለ እያሰብከው ክፋት እየሰራህ ቤተ እምነት ላይ ላውም ወንጌል እናስተምራለን የሚሉ ቤተ እምነቶች ላይ ላውም ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ በክርስቶስ ደም የተመሰረተች ላይ ትክክለኛውን ክርስቶስ የምታመልከው ትክክለኛውን ወንጌል የምታስተምረው ቤተክርስቲያን ሐዋርያቶች የመሰከሩላት ቤተክርስቲያን ላይ ተንኮል እየሰራ ለህዝብ ምእመኑ የምታስተምር ከሆነ ቀጣይ የሚመጣው ትውልድ ምንድነው የሚማረው ከናንተ? ይሄን ነው አይደል? ስለዚህ መልካም ነገር ሰርታችሁ ብታልፉ በጣም የተሻለ ነው የሚሆነው። ፕሮቴስታንት እህት ወንድሞቻችን ወንጌል መማር የምትፈልጉ ሆነ ወደ ኦርቶዶክስ ጠጋ ማለት ነው። ካለበተዛ አሁንም ቅዱሳን ስዕልን መቅደድ፣ የአንድን ሃይማኖት መተቸት፣ የአንድን ሃይማኖት ሰው እንዲጠላው ማድረግ ምናምን ከሆነ ጴንጤ መሆን ራሱ አይጠበቅባችሁም። ተንኮል መማር ከሆነ ክፋት መማር ከሆነ ጴንጤ መሆን እኮ አይጠበቅባችሁም። ኖርማል ሰው በቃ እምነት የሌለው መሆን ትችላለህ። ግን እንደዛ ሳይሆን ፕሮቴስታንት እምነት ተከታይ የሆኑ ፓስተሮች ራሱ አሉ። በጣም መልካም ፓስተሮች ወንጌል የሚያስተምሩ ክፋት እንድትማሩ የማያደርጓችሁ መልካም ነገር እንድትሰሩ የሚያደርጓችሁ የሃይማኖቶች ጉዳይ እኮ አሉ። የሃይማኖቶች ጉዳይ እኮ በነገራችን ላይ ይሄን ነገር አይደግፍም እኮ። እርስ በርስ ተቻችላችሁ ኑሩ ነው የሚለው። ከቻላችሁ ነው የሚለው እኮ ክርስቶስ ራሱ። ተፋቅራችሁ ኑሩ፣ ከቻላችሁ ተፋቱ አይልም፣ ተፋቅራችሁ ኑሩ። ስለዚህ አሁን እርስ በርስ ሃይማኖቶች እንዲቃረኑ ሆነዋል። እንዲቃረኑ የሆነበት ምክንያት ምንድነው? አንዱ ሃይማኖት አንዱን ስለሚነቅፍ፣ በተለይ ፕሮቴስታንቶች ጋር ነው ይሄ ነገር ያለው። ኦርቶዶክስ ጋር፣ ካቶሊክ፣ ሙስሊም ጋር አይደለም ያለው፣ ፕሮቴስታንቶች ጋር ነው። ይህ ሌላ ሰውን ሃይማኖት ካልነቀፉ ወንጌል ያስተማሩ አይመስላቸውም። ከዛ አልፎ ትርፎ ደግሞ ኦርቶዶክስ ላይ እኮ ነው፣ ሌላ ላይ እኮ አይደለም። ቤተክርስቲያን እኮ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ አሁን ጥቅሙና ጉዳቱ ምንም እንደሆነ አይታወቅም እኮ። ቅዱሳን ስዕል መቅደዱ ለነሱ ምንድነው የጠቀማቸው ነገር? ምንም የሚጠቅማቸው ነገር የለም እኮ። እንደውም ጉዳቱ አመዘነባቸው። እቺ ልጅ መከሰስ መጣ፣ እንድትታሰር መደረግ መጣ፣ መፈለጉ መጣ፣ ፕሮቴስታንት እና ኦርቶዶክስ እንዲቃረኑ ሆነ። ምንም በቃ ጥቅም የሚባል ነገር የለም። ጉዳቱ ነው የባሰው። ትናንትና የደገፏት የነበሩ ሰዎች ዛሬ ካጠገቧ የሉም። ትናንትና ቅዱሳን ስዕል ስቀድ አደባባይ ላይ አይዞሽ ምናምን ያሏት ሰዎች ዛሬ ከእስር ቤት ሊያወጧት አልቻሉም። ትናንትና ጀግና እያሏት የነበሩት እነ ኤርሚያስ እና እነ ዮኒ ዛሬ ከጎኑ አይደሉም ስትታሰር። አንድ ቪዲዮ አልሰሩላትም። ስለዚህ በተቻለ መጠን ሃይማኖቶች መከባበር፣ በተቻለ መጠን መዋደድ የተሻለ ይሆናል። ብፁዓን አባታችን እልህ ይዟቸው ነው እየተናገሩ ያሉት። ካሁን በኋላ እንሰራለን ቅድስት ቤተክርስቲያናችን ላይ ትናንትናም ተናግረዋል። ህዝብ እንቀሰቅሳለን እስከ ማለት ድረስ ሃይማኖት የአንዱን ሃይማኖት መንቀፍ የማይተው ከሆነ በተለይ ኦርቶዶክስ ተዋህዶ ቤተክርስቲያን የእኛን ቤተክርስቲያን የሚነኩብን ከሆነ እኛ እንብሳለን ብለው ተናግረዋል። እነሱ የወረወሩትን ጠጠርኛ ድንጋይ ማድረግ አያቅተንም ብለዋል። ስለዚህ ባካችሁ በሰላም ወንጌል ብንማማር የተሻለ ይሆናል ብዬ አስባለሁ። ቀጣይ ቪዲዮ አለ እንመልከት እስኪ። ከቅዱስ ፓትርያርኩ ጀምሮ እንግዲህ ቅዱስ ፓትርያርኩ ትልቁ በቤተ ክርስቲያን የተሰጣቸው ትልቁ ስልጣን ቁጥር አንድ ዋነኛው ሃይማኖትን መጠበቅ ነው። ቅድም እንዳለው እውነት ሃይማኖትን እየጠበቁ ነው ወይስ በሃይማኖቱ ሽፋን እየኖሩ ነው? ወይስ በሃይማኖቱ ሽፋን ፖለቲካ እየሰሩ ነው? ለዚህ እኮ ነው ዛሬ አባቶቻችን ልክ እንደ ዲድስቅልያ እንደ 318ቱ ሊቃውንት ተሰብስበው ለማውገዝ በተቀመጡ ሰዓት እሳቸው ነበሩ መሪ መሆን የነበረባቸው። እሳቸው ነበር ሊቀመንበር ሆነው መናገር የነበረባቸው። ግን ከሃይማኖቱ ይልቅ ጎሳቸው በለጠባቸው። ከሃይማኖቱ ይልቅ ብሔራቸው በለጠባቸው። ከሃይማኖቱ ይልቅ ቋንቋው በለጠባቸው። ከዚህ ፓትርያርኩ በሚሄዱበት ሰዓት ያውቃሉ እንደማይከፍቱላቸው። እየታወቀ ነው የሄዱት። ተነጋግረው በስልክ እያወሩ ነው የሄዱት።
እዚህ ፓትርያርኩ አጠገብ ያሉ ጠዋትና ማታ በስልክ የሚያገናኟቸው የሚያነጋግሯቸው ሎሌዎቻቸው አሉ። በግልጽ እዚህ ግቢ ውስጥ መንበረ ሰላማ ይመሰረታል ብለው የሚፈክሩ አሉ። አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋ የላትም፣ ነገድ የላትም፣ ድንበር የላትም። ሁሉ ቋንቋ ቋንቋዋ ነው። ሁሉ አገር አገሯ ነው። ሃይማኖት ነዋ። እና አባ ሰረቃ አውስትራሊያ ተቀምጠው የሚረጩትን መርዝ አትዩ። እነሱ ለጵጵስና ለቆቡ ሩጫ ነው። ቆቡን ለማግኘት ነው ሩጫ፣ ሌላ አይደለም። አይተናል። ከአውስትራሊያ ተነስተው ትላንትና ኤልዛቤል ኢትዮጵያ አክዓብ አብይ ብሎ ሲሳደብ በነበረ አንደበቱ እኮ እዛች ኢትዮጵያ ላይ እኮ ነው ለመሾም የመጣው። እዛች ኢትዮጵያ ላይ ለመሾም የመጣው እናስታውሳለን። ኤልዛቤል ኢትዮጵያ እኮ ነው ያለ። እውነት ኢትዮጵያ ኤልዛቤል ናት? አይደለችም። ኢትዮጵያ ገና ዛሬ ምንም እንኳን እንዲህ ሳይሆን ኢትዮጵያ በዓለም ደረጃ ስደተኛ መቀበል የጀመረች የመጀመሪያዋ ቁጥር 1 ኢትዮጵያ ናት። በነገራችን ላይ አባ ሕፃንን አሁን በጣም ተቃውሚያቸዋለሁ። በባለፈ ሚዲያ ላይ ወጥተው ስለ እመቤታችን ስለ ቅድስት ድንግል ማርያም እያለቀሱ ተናግረው ነበር። እሷ ከምትቀደድ የእሷ ቅዱሳን ስዕል ስለሚቀደድ እኔ አንገቴን ብቆረጥ ይሻለኛል እያሉ ማለት ነው ተናግረው ነበር። ይሄ ደግሞ የቆየ ቪዲዮ ነው። ይሄ ፓትርያርኩን እየነቀፉ ቅዱስ ሲኖዶስን እየነቀፉ በገንዘብ ነው የሚሰሩት እያሉ እንኳንም የሰሩ ፓትርያርኩ እንኳንም ለራሱ ብሔርተኛም ከሆነ እንኳንም አይደላ ቅዱስ ሲኖዶስ ውስጥ ያሉ ሊቃነ ጳጳሶች ብሔርተኞች ከሆኑ ቤተክርስቲያን የእውነት ይህን ወንጌል የምታስተምር ከሆነ እንኳንም ብሔርተኞች ሆኑ። ግን ከአባ ሕፃን የበለጠ ብሔርተኛና የበለጠ እመቤታችን ቅድስት ድንግል ማርያምን የከዳ ሰው የለም። የበለጠ ማለት ነው። ትላንትና ሲነቅፉት የነበረው ቅዱስ ሲኖዶስ ውስጥ የነበሩት ብፁዓን አባት ናቸው። ዛሬ ቆመው ህዝብ ፊት ስለ እመቤታችን ስለ ቅድስት ድንግል ማርያም መቀደድ ምክንያት ድምጽ ሆነው እያወሩ ያሉት እነሱ ናቸው። ትናንትና የነቀፋቸዋቸው ናቸው። የእናንተ መንቀፍ እኮ ምንም እኮ ትርጉም የለውም። ብሔርተኛ ሆኑ ከሌከል ያላቸው እንኳንም ሆኑ ይሁኑ፣ ተዋቸው፣ ለራሳቸው ነው። ቅድስት ቤተክርስቲያንን ከህዝብ በምእመኑ ይልቅ ቅዱስ ሲኖዶስ ውስጥ ያሉ ሰዎች ሊቃነ ጳጳሳቶች በደንብ ያውቋታል። ወንጌል የሚያስተምር ከሆነ እንደዚህ ብሔርተኛ ሆኑ፣ ለአንዱ ብሔር አዳሉ፣ ለኦሮሞ፣ ለአማራ፣ ለትግሬ በየብሔራቸው አዳሉ የሚል ወንጌል ካለ ራሳቸው ይፈረዱበታል። ክርስቶስ በራሳቸው ላይ ይፈርዳል። ራሳቸው ኃጢአት ይግቡበት። እናንተ የራሳችሁን ስራ ብቻ። እኛ እናንተን ነው እየተቃወምን ያለ ነው፣ ቅዱስ ሲኖዶስን አይደለም። ከአባቶች በላይ አንድ አባት አገኘን። ስለ እመቤታችን ስለ ቅድስት ድንግል ማርያም ቅዱሳን ስዕል መቀደድና ስለ ወጣቱ ስለ ባሮኬ መታሰር የተቆረቆሩ አንድ አባት አገኘን ብለን በተናገርንበት አንደበት 24 ሰዓት ሳይሞላ ስለ እመቤታችን ስለ ቅድስት ድንግል ማርያም ሌላ አጀንዳ ወጣችሁ። በአደባባይ ይዛችሁ እንዳትወጡ አሳያችኋለሁ ቪዲዮን ከፈለጋችሁ። የእናንተ መንቀፍ ትላንትና አልፏል። ያ ነገር ተስተካክሏል። የነቀፋችሁበት መንገድ ቤተክርስቲያን ጥቁር ለብሳ ነበረ። እናንተ ባመጣችሁ ጣጣ ቅዱስ ሲኖዶስ ውስጥ በተፈጠረው ብጥብጥ ቤተክርስቲያን እንዳትከፈል ብለን በአንድ መስመር መቀጠል አለባት አንድ ቤተክርስቲያን፣ አንዲት ቅዱስ ሲኖዶስና አንዲት ፓትርያርክ በማለት ቤተክርስቲያናችን ስትከፈል ቤተክርስቲያናችን ስትሸጥ ማየት ስለማንፈልግ እኛ ኦርቶዶክሳውያኖች ቤተክርስቲያኒቱንም እኛ ህዝበ ምእመኑ ጥቁር የለበስንበት ጊዜ አለ። ለቤተክርስቲያን ብለን ነው፣ ለሊቃነ ጳጳሶች ብለን አይደለም፣ ስለ ሃይማኖታችንና ስለ ማህተባችን ብለን ነው። ስለዚህ እናንተ የምትነቅፉት ሰው እናንተ የምትነቅፏቸው ጳጳሶች ዛሬ ላይ ቆመው ግን ስለ እመቤታችን ስለ ቅድስት ድንግል ማርያም መስክረዋል። ያ ጊዜ አልፏል፣ ተስተካክሏል። የማይስተካከል ነገር የለም። ስለዚህ እናንተ የተሳሳታችሁትን ነገር ሳታስተካክሉ ሌላ አጀንዳ ማውጣቱ አስፈላጊ ነው ብዬ አላስብም። ተሳስታችኋል። እናንተ ትናንትና በደንብ ተሳስታችኋል። ለአንድ ቀን መታገስ አቅቷችሁ ማለት ነው። አንድ ቀን እመቤታችን ቅድስት ድንግል ማርያም አንድ ቀን እኮ ነው በአደባባይ ላይ ከፍ ብላ የምትወጣው የመስቀል ደመራ ዕለት። ለዛን ቀን ወጣቱ ይዘን እንወጣለን ስላለ እናንተ ይዛችሁ አትወጡም። ሌላው ቅዱስ ሲኖዶስ ውስጥ የሚኖሩ ሊቃነ ጳጳሶች ምንም አይነት በአንደበታቸው እንደዚህ አይነት ነገር ሳያወጡ እናንተ እመቤታችን ይዛችሁ እንዳትወጡ አላችሁ። ለምን? ብፁዕ አባታችን አቡነ አብርሃም ለምንድነው ወጣቱ ወደ ቤቱ እንዲመለስ የተደረገው? ቅዱሳን ስዕል ለምንድነው በአደባባይ ላይ ይዘው እንዳይወጡ የተከለከሉት? ብለው ስሜታዊ በሆነ መንገድ ተናግረዋል። እድሜና ጤና ይስጣቸው። ግን እናንተ ትናንትና የተናገራችሁት ነገር 24 ሰዓት ሳይውል ሳይደር እንደገና ከድታችሁ ተናገራችሁ። ከድታችሁ እመቤቴን ይዛችሁ እንዳትወጡ ወንጀል ነው፣ መሆን የለበትም፣ ክብሯን ዝቅ አደረገን
ስትቀደድስ ክብሯ ያን ጊዜ ጨመረልን? ክብሯ ዝቅ አለ ብለን እኮ ነው የተቆረቆርነው በዛን ሰዓት። አይናችን እያየ ብዙ ሺህ ሰው ባለበት ላይቭ ላይ እንደዚህ እየቀደደቻት ያ ዝም ሲባል ሌላም ተደገመ። በቅርብ ደግሞ የመልአኩ ቅዱስ ሚካኤል ቅዱሳን ስዕል ተቀዷል። እኔ ሚዲያ ላይ ለምን እንደው ስላልኩ ነው። በቃ ማለት ፕሮቴስታንቶች ብልግናውን አንዴ ስለሄዱበት ሌላን ቤተ እምነት ካልነቀፉ ወንጌል ያስተማሩ ስለማይመስላቸው በቃ ልተው ብዬ ነው እንጂ የመልአኩ ቅዱስ ሚካኤል ላይቭ ላይ ሲቀደድ አይቻለሁ። በአይኔ ነው ያየሁት። ሙስሊም ሆነች ነች፣ ሙስሊም ነኝ አለች። ፕሮቴስታንት ስለነው የምትሆነው ብዬ ነው የገመትኩኝ። ስለዚህ ብፁዓን አባቶች መስመር አስይዙ። በቃ አሁን ቤተክርስቲያንን መስመር ማስያዝ ነው። የቤተክርስቲያን ህዝብ በምእመን እናንተን የሚከተላችሁ እኮ እናንተ ራሳችሁ እርስ በርስ ስትከባበሩ፣ እርስ በርስ ያለውን ነገር ስታስተካክሉ፣ ቅድስት ቤተክርስቲያንን አስከብራችሁ እናንተ ማክበራችሁ ህዝብ በምእመኑ 67 ሚሊዮን ቅድስት ቤተክርስቲያን አይደለም ሌላም ነገር ማስከበር ይችላል እኮ። ግን ትእዛዝ የሚመጣው ከናንተ ነው። ያኔ ጥቁር የለበስን ጊዜ እኮ ትእዛዝ ከናንተ ነው የመጣው። ቅድስት ቤተክርስቲያን በረጅሙ ጥቁር የለበሰችው ከናንተ ትእዛዝ የመጣ ነው። ስለዚህ እናንተ ድምጽ ሆናችሁ ቢሆን ለእመቤታችን ለቅድስት ድንግል ማርያም ቅዱሳን ስዕል መቀደድ ድምጽ ሆናችሁ ቢሆን ኖሮ አሁን ድጋሚ ሌላ ቅዱሳን ስዕል እንዲቀደድ ባልተደገመ ነበር። ድጋሚ ቅድስት ቤተክርስቲያን ባልተሰደበች ነበር። ድጋሚ ሚዲያ ላይ ወጥተው ቅዱሳን ስዕል ደግሞ አዳና አላዳና ብለው አይዘባበቱብንም ነበር። ድጋሚ ቅዱሳን ስዕል ለምን ታዲያ የዛን ጊዜ ሲቀደድ ራሱን አላዳንም ብለው ባላስተማሩ ነበር በአደባባይ ላይ። ይሄ የናንተ ዝምታ ያመጣው ነገር ነው። የናንተ ጸጥ ማለት ቤተክርስቲያንን አሰደበ። የብፁዓን አባቶች ዝም ማለት፣ የቅዱስ ሲኖዶስ ዝም ማለት ቤተክርስቲያን ተሰደበች፣ ቤተክርስቲያን ተቃጠለች፣ ቅዱሳን ስዕሎች ተቀደዱ። የብፁዓን አባቶች ዝም ማለት ያ ነው ትልቁ ነገር። ህዝብ ምእመኑ ሲጮህማ የናንተ ትእዛዝ ስለሌለበት የታፈሰ ማረሚያ ይገባል። ምን ሆንክ ሲባል ለምን ትጮሃለህ? አርፋህ አትቀመጥም ወይ ነው። ስለዚህ ይሄ ስራ የብፁዓን አባቶች ስራ ነው የሚሆነው። ቤተክርስቲያንን ማስከበር፣ ቤተክርስቲያንን ማስጠበቅ፣ ቅዱሳን ስዕሎችን እንዲያከብሩ ማድረግ፣ ቅዱሳን ስዕሎች ሲቀደዱ ለምን ብለው የሚችሉት ደረጃ ድረስ መሄድ። እናንተ ካላችሁ ህዝብ ምእመኑ የማይደግፍበት ምንም አጋጣሚ የለም። እኛ እጣን አጥነን አክብረን ሰላም ለኪ እያልን የምንሰግድበትን ስዕሎች ወደ መቅደድ ደረጃ ለምን እኔን አይቀዱኝም? ከዚህ ይልቅ ለምን እኔን አያርዱኝም? ለምን እኔን አያጠፉኝም? ይሄ የእሷን ጉዳይ እኔ በጣም አንደኛው ይሄ ነው። ሚዲያ ላይ ወጥተው ያለቀሱት እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም እሷ ከምትቀደድ የእሷ ቅዱሳን ስዕል ሲቀደድ ከማይ እኔ አንገቴን ብታረድ ይሻለኛል ያሉበት ቪዲዮ ነው ይሄኛው። ይሄን ባሉበት አንደበት ነው እንደገና እመቤታችን ቅድስት ድንግል ማርያም በአደባባይ ላይ ይዛችሁ እንዳትወጡ፣ ይዛችሁ ከወጣችሁ ክብሯን ዝቅ አደረጋችሁ ብለው በአደባባይ ያስተማሩ ደግሞ ይሄላችሁ ተመልከቱት። ይሄ ቪዲዮ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ናቸው አመስግነናቸው አክብረናቸው ከብፁዓን አባቶች ማለት አንድ አባት አገኘን ብለን በተናገርንበት አንደበት 24 ሰዓት ሳይሞላ ሳያድር ደግሞ እንደዚህ አይነት ቪዲዮ ሰሩ ማለት ነው። ታዲያ ይሄ ምን የሚባል ነው? በቃ ቢጨንቀንኛ መናፍቅ ያለው ቤተክርስቲያን ውስጥ ነው ብለን ቪዲዮ ሰራን። ቤተክርስቲያን እያሰደቡ ያሉት ብፁዓን አባቶች ናቸው አልን። ምን እንበል ታዲያ? ጸጥ አሉን፣ ዝም አሉና ጥያቄ ስናቀርብ ለጥያቄያችን መልስ ይሰጠን የለማ። ስለዚህ ብፁዓን አባቶች አሁንም ቤተክርስቲያን ላይ ስራ ይቀራቸዋል። ወጣቱ እንደምታዩት ካሁን በኋላ ስለ ቤተክርስቲያን አያገባንም፣ እንሄዳለን፣ እንጸልያለን፣ ወደ ቤታችን እንመለሳለን ብለው ሌላ መዝሙር ምናምን እየሰሩ ነው። አገልግሎቱን አልተውትም። እነ ያያዘ ልደታ እነ ልደተ ቃል አብዛኞቹ እያየናቸው ነው። ለምን በእኛ በኦርቶዶክሳውያንና በብፁዓን አባቶች ምክንያት ነው የማይሰሩት። ፕሮቴስታንቶች አሸንፈዋቸው አይደለም፣ በፕሮቴስታንቶች ምክንያት አይደለም የማይሰሩት፣ ተሸንፈው አይደለም። ብፁዓን አባቶችና እኛ ኦርቶዶክሳውያን
ለተዋህዶ የሚጮህን ወጣት ይታሰር ብለን ስለምንፈርድባቸው አጀንዳችን ቤተክርስቲያንን የበደላትን ሰው ሳይሆን ለቤተክርስቲያን በደል በጥፍሩ የቆመን ሰው እኛ በዳይ ሆነን እንገኛለን። እኛ እንዲታሰርልን እየፈለግን እንገኛለን። ስለዚህ ወጣቶች አንሰራም፣ ስለ ቤተክርስቲያን አያገባንም አሉ። እነሱን እኛ በፍቅር ለመመለስ እንሞክራለን እንደ እግዚአብሔር ፍቃድ። ለዛሬ ይዤላችሁ የመጣሁት ቪዲዮ ቤተሰቦች ይሄንን ይመስላል። እንግዲህ ቀጣይ ደግሞ በአዳዲስ ቪዲዮና መረጃ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ቸር ሰንብቱልኝ።